ሰላም ነው እንዴ? አለን ሁሉ ሰላም ፈጣሪ ይመስገን ደህና ነኝ። ምን ነው የተናደድሽ ትመስያለሽ? አይ በነገራችን ላይ ጉንፋን አሞኛል በጣም ማለት ነውና በቃ አላስችል ብሎኝ ነው የመጣሁት ባለፈው ባረከው ነገር ማለት ነው። አረ ጉንፋን ታያዝሽ እና ታስመልሽ አችንም ጉንፋን ታያዝሽ እና ታስመልሽ። አይ እሱን ተው ጉንፋኑ ያው ይለቃል ቶሎ ግን አሁን ድምጽም ልክ አይደለም ለማለት ያህል ነው። በባለፈው ቪዲዮ በጣም ተናድጄ ነው የመጣሁት ማለት እንዴት አንተ ግን እንደዛ ታደርጋለህ? እንዴት እንደዛ ያደረከው ማለት ያደረከው ነገር ይወሳል እንዴ? እንዴት ነው ምን በዛን ያህል እንደዛ የምታደርገው? ኧረ ተረጋጋ እንጂ እንጣጣጣ ትካስ እንዴ ነው ምን አረብ የዛን ጊዜ ምሽት ነው አስበው እንግዲህ ምሽት ነው። በዛ ላይ ልብስ ስናስተዋውቅ ባለንበት ሰዓት መሸብን እንዳጋጣሚ ከዛ መሽቶብኝ እኔ ራሱ ወደ ቤት ለሚሄድ ደግሞ በቃ እኔ ጋር ታድሪያለሽ ነይ ብላኝ እየሄድን ነው። እንዴት ያ ሀሳብ መጥቶልህ በዛን ሰዓት ቅስፈት ደውለህ ከቤት ወጣ ከሷ ጋር በዛን ሰዓት ደውለህ እንዴት ነው ተርቤያለሁ በቃ የሆነ ነገር የምትለው ነገር እኔን አሳመነኝ። በቃ እና ታዲያ እንደዛ ካላልኩ ትመጣለች ስታስብ ትመጣለች እንዴ? እና እንደዛ ሰበብ ስትለው በዛ ምሽት አስበው እንጣጣ የምትዋርኛለሽ መንገድ ላይ ማለት ነው። መንገድ ላይ ሰው ጋር ተጋጭተን ራሱ በደንብ የተፈንክተን ነበር። መኪና ራሱ ሊገጨን ነበር በዛ ምሽት ተደናግጠን ማለት ነው። እውነት መስሎናል። እንዴት ነው የምናደርገው? እንደዛ እያልከን ውጭ ላይ ወድቅ ያለው እኮ ነው ያልከው እኮ ምንድን ነው ሌላ የምትዋርኝልሽ ምንድን ነው? ወራ ተናደጅ እንደዛ ታደርጋለህ? እንዴት መብቴ ነው የማድረግ መብት አለኝ። መብት ነው። እኛ እሺ በሰዓቱ መኪና ብንገጭ ማለት ተጠያቂ ባለ መኪናው ነው። እኔ ተጠያቂ ነው እንዴ? ሰበብ አንተ ነህ። ምክንያቱም በዛ ሰዓት እንደዛ አይደረግም፣ ጭራሽ አይደረግም። ኧረ እንደው አንቺ በክራይ ምትሽ ሚስታኝ ታገኝሽ። እሺ እንዴት ነው እንደዛ ሀሳብ የመጣላችሁ? እስኪ ንገረኝ። አንቺ ቆይ ለምን ተስሯት እያልሽ ነው? ምን ይዛን ቪዲዮ እየሰራን ነው። በቃ ቪዲዮ ሰራን፣ አንተ ደወልክ። እሷ በነገራችን ላይ እኮ እሷ አላመነችኝም ነበረ። ታውቀው ነው እያለች ነው። አረ ነው ሲጀመር ወሬም ነገር ነሽ። እንደ አንድ ቀን ቪዲዮ ሰርተሽ እንዴ ምን ለሞልስ አድርሽ ምናምን እኔ ለማግኘት ምን አትል ሲጀመር ማለት ነው። እኔ እንደዛ ያሰብኩት ምናልባት እንዴት ትላለህ ብዬ ነበር። በዚህ አይነት መንገድ ትመጣለህ ብዬ አላሰብኩም ጭራሽ። ሞት አታምኝም አልኩሽ። እንዴ ያለ ቪዲዮ እንዳሰብ ነው። አሁንማ አወኩ እኮ እንዴት በጨለማ እንደዛ ስታደርገን እኮ አየሁኝ እኮ ያንንማ። እኔማ በሰላማዊ መንገድ ትመለሳለህ የሆነ ያለውን ሁኔታ አይቼ ነበር እንደዛ የሰራሁት ማለት ነው። ግን ያንን ቪዲዮ ስትሰራ በጣም ነው የተናደድኩት። ስንሄድ እውነት መስሎኝ የመስራት አላማ አለን እኛ። የሚገባሽ ነገር ታዘ ማለት ነው። ያን ትልቅ ያን የመሰለ ሆቴል ማለት ነው እንግዲህ ያስበሽዋል። ስንት ነገር እንዳለበት አይተሽዋል። ውስጡ ስንት ነገር እንዳለበት እና ስለዚህ ያን ወዳለ ዛር ገናት በቃ ደግሞ አጨመላለቀችብኝ። እኛ እንዴት የምታስቢ እኔ እኮ በጣም ይወድሻል ልጅ ለምን አታስቢለትም? በእናትሽ ምን አይነቱ አረታ ሰርፕራይዝ እኮ ለምን አላረጋችሁም? አሁን ባለ ሆቴል ሄዳ ይቅርታ ታርጠኝ ገና ሌላ ደረጃ ላይ የሚደርስበት እንዴት የሰው ሆቴል እንደዛ አድርገሽ ትመጣለች? በጣም ትልቅ ደረጃ ነው የሚደርስበት። እንዴ እሷ እንዴት ነው አንተ እሷ ድንግጣ የመጣችሁ በሌላ ወይ ነው ማለት አይምሮ ያሰበው ወንድሜ ምን ሆነ? ሄሎ መግዲ እንዴት ነሽ? ሰላም ነሽ? ኧረ በእናትሽ የት አካባቢ ነሽ? ተርቦ ነው የሆነ ነገር ነው በቃ ደንግጣ ወርቅ ያለው ስትል መንገድ ላይ ማለት ነው እኮ ትክክለኛ ተወደደችኝ እኮ ፍቅሩ ማለት ያን ነገር አስባ መታ እንደውም እሷ አላደረገችም እንጂ እሷ እንደውም በሰዓቱ ምንም እንትን አላደረገችም በንደቷ ማለት ነው። እንዴ እንደዛ አስባ መታ ወንድሜ ብላ መታ ስትሄድ ሌላ ነገር በፍጹም እንደዛ የማይደረግ ነገር ነው። እኔ በጣም አስበሽ ነው ለሷ አስበሽ ይላል። ለሷ አስቤ ሳይሆን በእኔ የመጣችሁት ነገር ለምን ቀጥታ ለሷ አልደወላችሁም? እሺ ተመጣጣኝ እኔ እሷ እኔ ምክንያት እኔ እኮ እዛ ጋር እሷን ሌላ ነገር ነው ያደረገች። በቃ ማለት እንዴት እንደዛ ታረጊያለሽ? ለነሱ ተደርቤ ለእናንተ ተደርቤ ያደረኩት ነው ይመስላል። ለእናንተ አብሬ አራኔ እኮ ስለናንተ የሚመለከት ጉድ የለም። ግን እንደ ሰው ደግሞ አዋርደኛል ሌላ ምን በእኔነት የመጣህብኝ ማለት በእኔ አስመስለህ እኔ ልክ ለእናንተ ተቆርቆሬ እንዳስመጣሁት ነው ያሰበችው እሷ 10 ጊዜ በእኔ እኔ ትልቅ ፕሮግራም አዘጋጅቼ አበለሻሽ ታርቢ ሲተል እኔ ስለሱ ምን አገባኝ? የፈለገው ወጪ አውጥታችሁ ራሳችሁ አስባችሁ ነው ያደረጋችሁት። ግን በእኔ ወይ እዚህ ጋር ወድቅ ያለው ታርቢ ነው ምናምን ብለህ እኛን ማስመጣት አልነበረብህም።
እንደዛ ካልሆነ መውቀስ እኔን መውቀሳችን አትወቃሽ። ፍቅሩ ቢሰማሽ ይመታሻል ሆነ ልንገርሽ ሊመታኝ ነው። እስኪ ያደረገው ነገር ጸጽቶት እንደውም ይቅርታ ነው ማለት ያለበት። አይገርምም? እስኪ እናገኘዋለን። እሺ አገኘውና ጠይቀዋለሁ። አረ እንዳደበድቢ ነው አንቺ እንዳደበድቢ ቀስ ነው። አረ እናንተ ያደረጋችሁት አንፃር ከዛ በላይ ነው ካደረጋችሁት አንፃር ማለት ነው። እንዴ በጨለማ ጭር ያለ ቤት ሰው የለ ምን የለ እንዴ እኔ ድንግጥ እኮ በቃ ምለው ነገር ነው ያጣሁት በቃ። ምክንያቱም እኔ አረ ልጁ ተርቧል ወንድምሽ ተርቦናል እመኝ እንደዚህ ያለቀሰ ነው ያወራኝ ነኝ ሄድ ብዬ በስንት መከራ እሷ ግን ልታመኝ አልቻለችም ነበር በሰዓቱ ማለት ነው። ከዛ እንደምንም አሳመኛት ይዤ እመጣለሁ። ስመጣ ሌላ ነገር ተቀይሯል። ሌላ ነገር ነው ያገኘነው። ከስር አንቺ ምን ያሰልሻል እንዴ? ያ ሌላ ነው ለቪዲዮ ነው ቪዲዮ እየሰራ ነው። ምንም ከስር አይደለም። ቪዲዮ እንስራ ተነጋገርን፣ ሄድን፣ ሰራን፣ ጨረስን። ወደ ቤት ልሄድ ስል መሸ። በቃ እኔ ጋር ታድሪያለሽ አለችኝ። እሺ ብዬ ከሷ ጋር እየሄድን ነው። በሰዓቱ ደወል ካንተ አጋጣሚ ስደውል ምን ልበል እውነት ነው የመሰለኝ። በዛ ምሽት እንዴት እንደዚህ ብዬ ጭራሽ አላሰብኩትም። በሰርፕራይዝ ነው እንዳይሰማሽ ይስማ ያየዋል። ሲጀመር ያየዋል። እኔ እዚህ ጋር እየቀረብኩ ያለሁት እኮ እንዳየው ነው ማለት አይቶት እንደውም ይቅርታ ማለት አለበት። በደንብ ነው የሚያንጠለጥልሽ። ያን ቪዲዮ ከሰማ ያንጠላ አረ መሰቃ አይደለም። መለቀቁ አይቀርም ይለቀቃል። ቪዲዮ ይለቀቃል። እሱ ምን እንደሚል ያኔ ይቅርታ ነው እንደውም ማለት አለበት። እንደውም እኔ ፈልጌ ያናግረዋለሁ። አገናኝና አናግረዋለሁ እንዴት እንደዛ እንዳደረገ። እሱ ራሱ ትልቅ ሰው ነው። ፍቅር በእንደዚህ በመሸወድ ናይ አቃጥሬ ያለሽ እንዴ ዝም ብለሽ ሲጀመር እሱ ማለት ነው እየሄደበት ያለው ነገር ስህተት ነው። አንደኛ ስህተት አይደለም የማይሆንልሽ የምር ነው የሚወዳት ልጅት ስንት ዓመት ሙሉ እንደሚወዳት ታውቂያለሽ። ስንት ዓመት ሙሉ አስጨርሽኝ በይ ስንት ዓመት ሙሉ እንደሚያፈቅራት ስንት ዓመት ሙሉ እንደተንከራተተላት ታውቂያለሽ። ነገሮች ይጣሩ እያለ ነው እስከዛሬ ሆዱን በሆዱ ለማምቁ ያዘ እንጂ በጣም ነው የሚወዳት በጣም ነው የሚያፈቅራት። እሺ በጣም ነው የሚወዳት ከሱ በላይ ይወዳታል ከሱ በላይ ያፈቅራታል። የሚሳሳላት ነው ይለኝ ነበር ከድሮ ጀምሮ የዛሬ 3 ዓመት ግን እኔ እስከዛሬ ነገሮች ይጣሩ ይሆዲ ዝም ያምቂያስ ስንት ይበልብ ማለት ባፍ ሳይሆን በልብ ነው። የሰው ልጅ ደግሞ ባፍ ሳይሆን በልብ የማንም መፈጫ ስትሆን እና የማንም ማላገጫ ስትሆን እኔ ዝም ብዬ የማይመስልሻል እህት የይሸት ማንም መጥቶ እየሄደ ማንም ገንዘቧን በልቶባት እየሄደ ስታስቢው ማለት ነው። እኔ እስከዛሬ አንዱ ችግር የለም ድንግል ማርያም አለኝ እያልኩ ሆዴም በሆዴ አምቄያስኩ ወንድ ማለት ነው ነገር ይኸውልህ ፍቅሩ ማለት ነው። አሁን ግን ፈላጊ ከጭንቅላት ነው አፍቅር መወደድ ትልቅ ነገር ሲሆን ባሳምንሽ ትልቅ ነገር ነው ማፍቀር ማለት ነው። እዚህ ጋር ፍቅሩን እየሰማዋል እርግጠኛ ነኝ። ይሄ ቢሎና ማፍቀር ጸጋ ነው፣ መውደድም ጸጋ ነው። አያፍቅራት አይደለም በሱ አልተጀመረም። ነገር ግን የሄደበት አቅጣጫ ትክክል አይደለም። እንዴ ፍቅር ከሆነ እኮ በስርዓት እሷን ሄዶ እንዴ አይኩ ለምን እንዴ አለች ደግሞ በሰርፕራይዝ ደግሞ ስንት ወጪ አውጥተን የኬኩን የወይኑ ተይው ችግር ያበበው ተይው ያረጋችሁት ነገር በጣም ግን ስንት ከስተመር ዳር እየተጉላላ ማለት ነው። ስንት ከስተመር ዳር እየተጉላላ ክፈቱልን እየተባለ የስራው ቦታ ጭምር ስለሆነ ፍቅሩን አክብረውት ያን የመሰለ ሆቴል ፍቅሩን አክብረው ያን የመሰለ ሆቴል ችግር የለውም ብላንተ ከሆነ አንተ ሰርፕራይዝ የምታረግ ከሆነ ለጓደኛ ችግር የለውም ብለው ያን የመሰለ ሆቴል አዘግተን ስታየው እንደዛ ብልሽ ልጅ ስታረግ አይተሽዋል መቼም እንዴት የግርግዳ ራሱ ጣራው ምናምን አልቀረም ወይ አንተ ስራደስ እኔ ስማኝ ማለት ነው ለስ አልኩ እኮ ግን በጣም እኔ ለሷ ያንሳታል ማታራቲ ነው ለሷ ያንሳታል ያረጋችሁ እዛ ጋር እንደውም እሷ ምንም አላረጋችም ያንሳታል ታንግሳቸዋለች እሷ ማለት ነው ሰዓቱ ላይ እኔ በሆነ እንዴት ነው አንቺ ራሱ ውስጥ ለውስጥ እያቃጠልሽ ነው እንዴ? እኔ ነገሮቹ አልገቡኝም። ምንድነው ነገርሽ? ማቃጠረ ኧረ በእናትሽ የማቃጠር ነው የምታወራው? እኔ ምንድነው ማቃጠረው? እንደሙሉ ሳወኛል ታዲያ ምን እንጣጥንጣጥ እንደስነው ያረጋችሁት ነገር ስለምን እንዴ ሰው እኮ ነው ሰው የራሱ ስሜት እኮ አለ የሚሰማው ነገር ያረጋችሁት ነገር አናዶናል። በሰዓቱ እሙ ተናደደች፣ እኔን ተቆጣች። እንዴት ከነሱ ተደርበሽ እንደዚህ ታደርጊያለሽ? እኔ ደግሞ በሌለውበት እንደዛ መደረግ አለበት። አዋርዳለሁ የኔ መሰለ ትልቅ ሆቴል አንተ ስለሆነ ተጨነቀና እንደስለሰው አይምሮ ምን ተጨነቀ እንጂ እሷም በሰዓቱ የሚያጋጥማት ነገር አስቡ። ዝም ብላችሁ ነው ሁላችሁም እኮ አንድ አይነት ናችሁ። እኔ ድንገርሽ እውነቱን አንፈልግ ሁላችሁም አንድ አይነት ናችሁ። እንደውም አንቺ ማለት ነው ከሷ ራቂ በቃ ከሷ ጎን ራቂ